ጻድቅ ሰው ነበር፣ አካሄዱንም በታማኝነት ከእግዚአብሔር ጋር አደረገ። ዘፍጥረት 6 ቁጥር 9። ሆኖም ዓለም እየተሳለቀበት መርከብ የሰራው ዝናብ ስላየ ሳይሆን የፈጣሪን ድምፅ ስለሰማ ነበር። እምነቱም እርሱን ብቻ ሳይሆን ቤተሰቡንም አድኖለታል። እንደ ኖህ ሁሉ ዳንኤልም በባቢሎን ቤተ መንግሥት የታሰረና ብልሹ በሆነ ዘመን የኖረ ሰው ነው። እግዚአብሔር ግን ተነስተው የወደቁትን መንግስታትና ለዘላለም የማይፈርሰውን መንግስት በራእይ ገለጠለት። ዳንኤል 2 ቁጥር 44። የኖህን መርከብ አንሳፎ ያቆየው ዓለምን ያጠፋው ተመሳሳይ ውሃ ነው። በተወገዙት ላይ የተዘጋው የመርከቡ በርና ኖህና ቤተሰቡን ከመርከቡ ውስጥ ያተመው በር አንድ ናቸው። ይህም የእግዚአብሔር ተምሳሌትነት ነው። ባሰብነው መንገድ ባይሆን እግዚአብሔር መልስ የማይሰጥበት ሁኔታ የለም። ለምርኮኛው ነቢይ ተስፋ ይሰጠው ዘንድ ቅዱስ ገብርኤልን እንደላከለት ሁሉ ለዳንኤል እንደገለጸለት ራእይ ሁሉ ማስጠንቀቂያዎችን ይልካል። ዛሬም እርሱን ለሚሰሙት መጠጊያ አዘጋጅቷል። የኖህ የሎጥና የዳንኤል ዘመናት ጨለማ ቢሆኑ የነጻነትን ቀናት ነበራቸው። ኖህና ቤተሰቡ በሕይወት የቆዩት በእግዚአብሔር ንድፍ ላይ እምነት ስለነበራቸው ነው። ዳንኤልም አንበሶች እያጓሩበት በባቢሎን መሃል የሰነበተው በጸሎቱ ነበር። እኛንም ከጥፋት የሚታደገን መርከብ ክርስቶስ ነው። በአመጽ ላይ የሚዘጋው ያው በር ዘላለማዊ ደህንነታችንን አትሞ የሚያረጋግጥ ይሆናል። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። አሜን።